እንኳን ለ1446ኛው የኢድ አል-አድሃ አረፋ በዓል እንኳን በሰላም አደረሰን እያልኩ የተሰማኝን ልባዊ ደስታ በራሴና በክልሉ ባህልና ቱሪዝም ቢሮ ስም ለመግለጽ እወዳለሁ። ሀበይ ቦገሬታ ጄጄን ቱሪዝም እንደሚታወቀው በሀገራችን ደረጃ ከፍተኛ ትኩረት ተሰጥቶት በመንግስት ከፍተኛ ትኩረት ካገኙ ዘርፎች አንዱ ነው። ማዕከላዊ ኢትዮጵያ ክልል ባህልና ቱሪዝም ቢሮ የክልሉ የሚገኙ የቱሪዝም መስህቦች እንዲለዩ፣ እንዲለሙ፣ እንዲጠኑ የሚያስችሉ በርካታ ስራዎችን እየሰራ ይገኛል። ከነዚህ ውስጥም አንዱ በዛሬው ዕለት የምናከብረው የአረፋ በዓል በተለይ የቱሪዝም ዘርፉ እንዲጠና በማስቻል ተገቢውን ቦታ እንዲያገኝ የሚያስችሉ ስራዎችን እየሰራን ነው የምንገኘው። አረፋ በዓል በርካታ ከቱሪዝም አንጻር በርካታ ጠቀሜታዎች ያሉት ከመሆኑ አንጻር አረፋን የቱሪስቶች ወደዚህ አካባቢ እንዲመጡ ከሚያስችሉ በርካታ ጠቀሜታዎች አንጻር በተለይ ደግሞ በስልጤ ዞን አረፋ የተለየ ትርጉም ያለው በዓል ከመሆኑ ጋር ተያይዞ ለቱሪዝም መስህብነት እምቅ አቅም እንዳለው ማየት ይቻላል። በአረፋ በዓል አንዱ የስልጤ ማህበረሰብ ከምግብ ለአረፋ ከሚቀርቡ በርካታ የምግብ ተዋጽኦዎች አንጻር ሲታይ የጋስትሮኖሚ ቱሪዝም በሚባለው የምግብ ቱሪዝም ዘርፍ በርካታ ጠቀሜታዎችን ማግኘት የምንችልበት እድል እንዳለ ማየት ይቻላል። በሆቴል እና ሬስቶራንቶች የስልጤ ባህላዊ ምግቦች ዓለም አቀፍ ሆቴሎች ደረጃ ሜኑ ሆነው መቅረብ የሚያስችሉ ስራዎች ከዚህ ቀደም ከቱሪዝም ማሰልጠኛ ኢንስቲትዩት ጋር የስልጤ ምግቦች በዓለም አቀፍ ሆቴሎች ደረጃ መቅረብ የሚችሉበት ሰነድ ተዘጋጅቶ የተጠናቀቀ ስለሆነ ይሄ ምቹ ሁኔታ መጠቀም እንችላለን። ስለዚህ በዓለም አቀፍ ሆቴሎች ደረጃ የስልጤ ባህላዊ ምግብ መቅረብ የሚችልበት እድል አለ። ይሄን ደግሞ ለኢኮኖሚያዊ ተጠቃሚነታችን በሚገባ መጠቀም የሚገባ እንደሆነ ማየት ይቻላል። አረፋን በስልጤ ዞን ለሐላል ቱሪዝም እምቅ አቅም እንዳለው በጥናት የተረጋገጠ ስለሆነ የማህበረሰቡን እሴት ባከበረ መልኩ እነዚህን የባህላዊ ተፈጥሯዊ መስህቦችን የመጎብኘት ስራው ተጠናክሮ መቀጠል መቻል አለበት። የማዕከላዊ ኢትዮጵያ ክልል ባህልና ቱሪዝም ቢሮ የስልጤ ዞን ተፈጥሯዊ መስህቦች ከሆኑት ውስጥ በቀበት ከተማ አስተዳደር የሚገኘው የሐረ ሸይጣን በእንዲለማ በክልሉ ከተለዩ የቱሪዝም መስህቦች አንዱ ሆኖ የዲዛይን ስራው ተጠናቋል። በቅርብ በዞን ደረጃ ይፋ እናደርጋለን ማለት ነው። በስልጤ ዞን የሚሰሩ በባህል በቱሪዝም ዘርፉ የሚሰሩ ስራዎችን በጋራና በቅንጅት በቅርበት እየደገፍን እያጠናከርን እንደምንቀጥል በዚህ አጋጣሚ ለመግለጽ ወዳለው በድጋሚ እንኳን በሰላም ለአረፋ በዓል አደረሰን አደረሳችሁ። መልካም በዓል እንዲሆንላችሁ እመኛለሁ።